ሶ በመጀመሪያ የዩቲዩብ አካውንታችሁ ላይ ትገባላችሁ በዚህ መልኩ ማለት ነው። ልክ በዚህ መልኩ ዩቲዩብ ላይ ከገባችሁ በኋላ ከስር በቀኝ በኩል ያለችውን ዩ የምትለዋን አንዴ ትነኳታላችሁ። ከዛም በመቀጠል እንደምትመለከቱት ስዊች አካውንት የሚል አለ፣ እሱን አንዴ ትነኩታላችሁ። በመቀጠልም እዚህ ጋር እንደምትመለከቱት ብዙዎቻችሁ ይሄንን ዩቲዩብ ቪዲዮም እየተመለከታችሁ ያላችሁ ላይክ ማድረግ ከቻላችሁ የጉግል አካውንት አላችሁ ማለት ነው። በዛው የጉግል አካውንታችሁ ቻናል መክፈት ትችላላችሁ። ነገር ግን የጉግል አካውንት የለንም የምትሉ ካላችሁ እንደምትመለከቱት ከላይ የፕላስ ምልክቷ አለች፣ እሷን መንካት ትችላላችሁ። ነገር ግን እዚህ ጋር አንድ ነገር ልንገራችሁ። ብዙዎቻችሁ የጉግል አካውንት አላችሁ እንትና @gmail.com የሚል ማለት ነው። ብዙዎቻችሁ አላችሁ። ነገር ግን ቻናሉን ከፍታችሁት አንድ ቪዲዮ ለቃችሁ ወይ 3 ቪዲዮ ወይ 10 ቪዲዮ ለቃችሁ አመት ወይ 2 አመት ሆኖት ሊሆን ይችላል። ያንን ቻናል ከምትቀጥሉበት ምንም ስላልሰራችሁበት ማለት ነው አዲስ ቻናል ከፍታችሁ በአዲሱ ቻናል ላይ በአዲስ ብትጀምሩ የተሻለ ነው ብዬ አስባለሁ። ስለዚህ ዛሬ እንዴት አዲስ አካውንት እንደምትከፍቱ አብረን የምናየው ነው ማለት ነው። ከላይ እንደምትመለከቱት የመደመር ምልክቷን እንነካታለን። ከዛም እዚህ ጋር ስልካችሁን እዚህ ጋር አጥፍታችሁ ስታበሩት የሚጠይቃችሁን ፓተርን ወይም ፓስወርድ ሊሆን ይችላል እሱን ይጠይቃችኋል። እሱን ስታስገቡለት ልክ እንደዚህ ይከፍትላችኋል ማለት ነው። በመቀጠል እዚህ ጋር እንደምትመለከቱት ያላችሁን እንድታስገቡ ነው። ነገር ግን እኛ አሁን አዲስ ነው የምንከፍተው። ስለዚህ ከስር ክሬት አካውንት የምትለዋን አንዴ እንነካታለን። ፎር ማይ ፐርሰናል ዩዝ የሚለውን አንዴ እንነካለን ማለት ነው። በመቀጠል እዚህ ጋር ስማችሁን ነው የምትጽፉት። እኔ ለምሳሌ አሁን ዝም ብዬ ልጅ ሙአዝ ልበለው። ልጅ የሚለው ቦታ ላይ የእናንተ ስም፣ ከታች ያለው ጋር ደግሞ የአባታችሁን ስም ነው የምትጽፉት ማለት ነው። ልጅ ሙአዝ አልኩት፣ ኔክስት ትሉታላችሁ። በመቀጠል እዚህ ጋር የተወለዳችሁበትን ቀን ነው የምትጽፉት። ቀኑን ትጽፋላችሁ በፈረንጆች ማለት ነው። ሁለተኛው ጋር ደግሞ መንዝ የሚለው ጋር ወሩን ትጽፋላችሁ። ከዛም እዚህ ጋር ደግሞ ይር፣ ይሄ ዓመተ ምህረቱ ነው። ዓመተ ምህረቱ ላይ ሁላችሁም ልታስቡበት ይገባል። ምክንያቱም አካውንቱ ከ18 ዓመት በታች የሆነ ሰው ከሆነ ይሄንን አካውንት እየከፈተ ያለው ዩቲዩብ ቻናል መክፈት አትችሉም። ዩቲዩብ ቻናል ከፍታችሁ ሞኔታይዝ ማድረግ አትችሉም። ስለዚህ ይር የሚለው ጋር ግዴታ ከ18 ዓመት በላይ መሆን አለበት ማለት ነው። ለምሳሌ 2000 ብላችሁ ልትሞሉ ትችላላችሁ። 2000 ካላችሁት አሁን ያለነው ስንት ነው? 2024 ላይ ማለት ነው። ስለዚህ 24 ዓመታችሁ እንደሆነ ያስባል ማለት ነው። እድሜያችሁ ከ18 ዓመት በታች ከሆነ ግዴታ እዚህ ጋር ከፍ አድርጋችሁ ነው ልትሙሉ የሚገባው ማለት ነው። ነገር ግን ከ18 ዓመት በላይ ለምሳሌ 20 ዓመት የሆናችሁ ካላችሁ 2004 ትሉታላችሁ። 2004 ካላችሁት ደግሞ 20 ዓመት እንደሆናችሁ ነው የሚያስበው ማለት ነው። እኔ አሁን 2000 በሚለው ሊያዘው 24 ዓመት በሚለው ማለት ነው። 24 ዓመት አይደለም። ከስር ያለውንም ነክታችሁ ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ደግሞ ሜል የሚለውን ሁለተኛውን ትነኩታላችሁ ማለት ነው። ሌሎቹ እኛን አይመለከቱንም። ሴት ነን ወይ ወንድ ነን አይደል? ስለዚህ እኔ ወንድ ነኝ ሜል የሚለውን ነካዋለሁ። ሴት ከሆናችሁ ደግሞ ፊሜል የሚለውን ትነኩታላችሁ ማለት ነው። እኔ ወንድ ነኝ ሜል እለዋለሁ ማለት ነው። ኔክስት ትሉታላችሁ። በመቀጠል እዚህ ጋር ዩዘር ኔም ይሰጣችኋል። ማለትም @gmail.com የሚባለው ከሱ በፊት የሚቀመጡትን ስሞች እኔ በራሴ መፍጠር ፈልጋለሁ ብላችሁም የራሳችሁ መፍጠር ትችላላችሁ። ካልፈለጋችሁም እንደምትመለከቱት ራሱ ፈጥሮ የሚሰጣችሁ አሉ። ለምሳሌ አሁን ለኔ የሰጠኝ ሙአዝ ልጅ 77 @gmail.com፣ እንደገና ደግሞ ከስር ልጅ ሙአዝ 59 @gmail.com ነው። ከነዚህ ከሁለቱ የተመቻችሁ መምረጥ ትችላላችሁ። ነገር ግን በራሴ ነው መጻፍ የምፈልገው ካላችሁ እንደምትመለከቱት ዩር አሁን ጂሜል አድሬስ የሚለውን ትነኩትና የራሳችሁ መጻፍ ትችላላችሁ። እኔ ግን እንደዚህ ጋር እንደምትመለከቱት ልጅ ሙአዝ 59 @gmail.com የሚለው ተመቸኝ። ስለዚህ እሱን ነካውና ኔክስት እለዋለሁ ማለት ነው። በመቀጠል እዚህ ጋር ለምን ከፍተው አካውንት ፓስወርድ እንድናስገባ ይጠይቀናል። ስለዚህ የምታስገቡትም ፊደሎችን ካፒታል ስሞል ልታስገቡ ይገባል። ቁጥሮችን እንዲሁም ሲምቦሎችን፣ ሲምቦል ማለት ፐርሰንት፣ ዶላር ምልክት ምናምን እንደዚህ አይነት ምልክቶችን ልታስገቡ ይገባል ማለት ነው። እኔ ለምሳሌ አሁን ልጅ አልኩት በካፒታል ወይም ደግሞ ካፒታል ኤል ካሮኩ በኋላ ልጅ ሙአዝ 1 2 3 ከዛም ደግሞ ፐርሰንት እንደምትመለከቱት ይሄ እንደ ፓስወርድ ተጠቀምኩት ማለት ነው። ልጅ ሙአዝ 1 2 3 ፐርሰንት ወይም ደግሞ እንዳትረሱት የስልክ ቁጥራችሁን መጨረሻ ማስቀመጥ ትችላላችሁ። ለምሳሌ 1 2 3 4 5 6 7 8 ስልክ ቁጥራችሁን 09 የሚለውን ትታችሁ ሌላውን ታስገቡና ከዛም ስማችሁን ለምሳሌ ይሄ 1 2 3 4 5 6 7 8 የኔ ቁጥር ነው ብል እዚህ ጋር በመቀጠል ደግሞ ካፒታል ኤል አስገባለሁ ከዛም ደግሞ ስሞል ኤም አስገባለሁ ማለት ነው። ልጅ ሙአዝ ምክንያቱም ካፒታልም ስሞል መግባት ስላለበት ማለት ነው። ከዛም በመቀጠል 1% የምታስቀምጡ ፓስወርዳችሁ ስትሮንግ ወይም ጠንካራ ይሆናል ማለት ነው። እንደምትመለከቱት ከላይ እንደሚለንም create a strong password with a mixture of letters, numbers and symbols ይላል። ስለዚህ ቁጥር አስገብተናል፣ ጽሁፎችን አስገብተናል፣ እንዲሁም ሲምቦሎችን አስገብተናል ማለት ነው። በዚህ መልኩ ፓስወርዳችሁን ካስገባችሁ በኋላ የማትረሱት ፓስወርድ ሊሆን ይገባል። የማትረሱት ፓስወርድ በዚህ መልኩ ካስገባችሁ በኋላ ኔክስት ትሉታላችሁ። በመቀጠል እንደምትመለከቱት እንግዲህ የጂሜል አድሬሳችሁ ወይም የጂሜል አካውንታችሁን በተሳካ ሁኔታ ከፍታችኋል ማለት ነው። ኔክስት ስትሉት ቀጥታ ዩቲዩባችሁ ላይ ሎጊን ያደርግላችኋል። እዚህ ጋር ዝቅ ትሉና አይ አግሪ ትሉታላችሁ። ከዛም ቀጥታ ሪዳይሬክት አድርጎ ወደ ዩቲዩብ ይመልሳችሁና ራሱ ሎጊን ያደርገዋል። አካውንቱን ዩቲዩብ ላይ ሎጊን ያደርግላችኋል ማለት ነው። እንደምትመለከቱት እንግዲህ አዲሱ አካውንታችን ዩቲዩብ ላይ ሎጊን አድርጎ በዚህ መልኩ ይመጣልናል ማለት ነው። አሁን ዩ የሚለው ጋር ትገባላችሁ። ዩ የሚለውን ከነካችሁ በኋላ እንደምትመለከቱት ከላይ የሎጎ ምልክት ላይ ኤል አለ። የመጀመሪያው ስሜን ልጅ ሙአዝ ስለሆነ
ያልኩት የመጀመሪያው ስሜን ኤል አድርጌ ያስቀምጥልኛል። እሱን ትነኩታላችሁ። ከዛም እዚህ ጋር ኔም የሚለው ጋር ዩቲዩብ ቻናላችሁ እንዲሆን የምትፈልጉትን ስም እዚህ ጋር ትጽፋላችሁ። ለምሳሌ እኔ ዝም ብዬ ልጅ ሙአዝ ልበለው ለእናንተ ለማሳየት ያክል ስለሆነ ማለት ነው። በዚህ መልኩ ስማችሁን ታስገባላችሁ። ከዛም ታች ላይ ደግሞ ሃንድል ራሱ ይሰጣችኋል። ካልፈለጋችሁም በራሳችሁ መጻፍ ትችላላችሁ ማለት ነው። ነገር ግን ብዙዎቻችሁ እዚህ ጋር ቻናል እንድትከፍቱ በስልክ ከሆነ አይፈቅድላችሁም። ብዙ ቦታዎች ላይ ይሄ ነገር ያስቸግራል። የብዕር ምልክቷን ነክታችሁ የቻናላችሁን ስም ስታስገቡ ሴቭ የሚለው እንደምትመለከቱት አይበራም። ሃንድል ላይም ገብታችሁ የፈለጋችሁትን ሃንድል ስታስገቡ ሴቭ የሚለው አይበራላችሁ። እዚህ ጋር ምንድነው ማድረግ ያለብን? ከዚህ እንወጣለን። ቀጥታ የምንገባው ክሮም ላይ ነው። ጉግል ክሮም ሁላችሁም ስልክ ላይ አለ፣ እሱ ጋር ትገባላችሁ። በመቀጠል ልክ በዚህ መልኩ ሲያመጣላችሁ ሰርች ማድረጊያውን አንዴ ነክታችሁ youtube.com ብላችሁ ትጽፋላችሁ። እንደምትመለከቱት youtube.com ብላችሁ ሰርች ታደርጉታላችሁ ማለት ነው። በመቀጠል ልክ እንደዚህ ሲያመጣላችሁ ከላይ የሶስት ነጠብጣቧን ትነኳትና ዴስክቶፕ ሳይት የምትሏን ኦን ታደርጓታላችሁ ማለት ነው። በዚህ መልኩ ካመጣላችሁ በኋላ እንደምትመለከቱት ከጎን የአካውንታችሁን ሎጎ ያመጣላችኋል። ከዚህ በፊት አካውንት ካላችሁ ማለት ነው። ከሌላችሁ ሳይን ኢን ነው የሚለው፣ እሱን ትነኩታላችሁ። እኔ አሁን ለሳይን ኢን ስላደረኩኝ እሱን ትነኩትና አዲስ የከፈትነውን አካውንት ለማስገባት እንደምትመለከቱት ስዊች አካውንት የሚላለ ሁለተኛ ላይ ስዊች አካውንት የሚለውን አንዴ ትነኩታላችሁ። በመቀጠል አሁን የከፈትነው አካውንት እንደምትመለከቱት መጨረሻ ላይ ይመጣላችኋል። እሱን ክሊክ ታደርጉታላችሁ ማለት ነው። ቀጥታ ክሮም አፕሊኬሽን ላይ አዲሱን አካውንታችንን ሎጊን ያደርግልናል ማለት ነው። በዚህ መልኩ ካመጣልን በኋላ አሁንም ያችኑ የሎጎ ምልክቷን እነካታለን። በመቀጠል ክሬት ኤ ቻናል የሚላለ በሰማያዊ እንደምትመለከቱት እሱን አንዴ ትነኩታላችሁ። ልክ እንደዚህ ሲመጣላችሁ የቻናላችሁን ስም ከላይ ታስገባላችሁ። ልጅ ሙአዝ ብሎልኛል ይቀመጥ። እዚህ ጋር የምትጽፉት ኔም የሚለው ጋር ቻናላችሁ እንዲሆን የምትፈልጉትን ስም ነው። ለምሳሌ ይሄ ቻናል እንደምትመለከቱት ሙአዝስ ወይ ነው የሚለው። ትልቁ ቻናሌ ልጅ ሙአዝ ይላል። የቭሎግ ቻናሌ ሙአዝ ነው የሚለው። እናንተ ለቻናላችሁ መስጠት የፈለጋችሁትን ስም እዚህ ጋር ትሰጣላችሁ። እኔ ልጅ ሙአዝ ብዬዋለሁ፣ ይመቸው። ሃንድል ላይም ልጅ ሙአዝ ብሎልኛል። ዝም ብዬ 1 2 3 ልበለው። በዚህ መልኩ ካስቀመጠልኝ በኋላ ክሬት ቻናል ትሉታላችሁ። ከዛ በፊት ግን እንደምትመለከቱት ሴሌክት ፒክቸር የሚለውን ነክታችሁ ለቻናላችሁ ሎጎ ማስገባት ትችላላችሁ፣ ወይም የሆነ ነገር ማስገባት ትችላላችሁ ቻናላችሁ ሎጎ ላይ ማለት ነው። የኔን ቻናል እንደምትመለከቱት እንደዚህ ብዬ የቆምኩበት ፎቶ ነው። እዚህ ጋር ራሱ የሚጻችኋሉ። እነዚህን አልፈልግም ካላችሁም ደግሞ ፍሮም ኮምፒውተር ወደሚለው ትሄዱና ከጋለሪያችሁ ማድረግ ትችላላችሁ ማለት እንደምትመለከቱት አፕሎድ ፍሮም ኮምፒውተር የሚለውን ትነኩታላችሁ። ቅድም ዲስክቶፕ ሳይት የሚለውን ስላበራ ነው እዚህ ጋር ኮምፒውተር ምናምን እያለን ያለው። ስለዚህ እዚህ ጋር እንዲሆን የምትፈልጉትን ሎጎ አንድ ትመርጣላችሁ። ለምሳሌ የቱን ላስገባ? እዚህ ጋር ይሄኛውን አግኝቻለሁ፣ እሱን መረጥኩት። ከዛም እንዲሆን የምትፈልጉትን ከመረጣችሁ በኋላ ከላይ ደን የሚለውን ትነኩታላችሁ። ከዛም እዚህ ጋር ሪሳይዝ ወደምታደርጉት ቦታ ያመጣችኋል። ሪሳይዝ ካደረጋችሁ በኋላ ከስር ደን የምትለዋን ትነኳታላችሁ። ወደ ፕሮፋይላችሁ ፎቶውን ያስገባላችኋል ማለት ነው። ልክ በዚህ መልኩ ካስገባላችሁ በኋላ በጎን በኩል እንደምትመለከቱት ክሬት ቻናል የሚል አለ። እሱን ትነኩታላችሁ። የዩቲዩብ ቻናሉን ቀጥታ ትከፍታላችሁ ማለት ነው። ወላኪን እዚህ ጋር አከፋፈቱን አልጨረስንም። በጣም ብዙ የሚቀሩት ነገሮች አሉ። እሱንም የምናስተካክለው ይሆናል ማለት ነው። እንደምትመለከቱት ቻናሉን ከፍቶ ወደ ቻናላችሁ ያስገባችኋል ማለት ነው። ክሬት የሚል አለ። እዚህ ጋር ክሬት የሚለውን ነክታችሁ ቪዲዮአችሁን አፕሎድ ማድረግ ነው። ወይም ከላይ ደግሞ የመደመር ምልክት አለች እዚህ ጋር እንደምትመለከቷት፣ እሷን ነክተን ቪዲዮአችንን አፕሎድ ማድረግ እንችላለን ማለት ነው። አሁን ማድረግ ያለብን ደግሞ እዚሁ ጋር እንደ ቅድሙ ሎጎአችንን እነካታለን። በቀኝ በኩል ከላይ ያለችውን ማለት ነው። ከዛም እንደምትመለከቱት ዩቲዩብ ስቱዲዮ የሚል አለ። እሱን ትነኩታላችሁ። ነገር ግን እሱን ስትነኩት ቀጥታ ወደ ዩቲዩብ ስቱዲዮ አፕሊኬሽኑ ከመጣባችሁ ባክ ትሉትና እዚህ ጋር ትገባላችሁ። ከዛም ሰርች ማድረጊያውን ነክታችሁ studio.youtube.com ብላችሁ ሰርች ታደርጋላችሁ። ከዛም እዛው በክሮም ላይ ዩቲዩብ ስቱዲዮን ይከፍትላችኋል ማለት ነው። እንደምትመለከቱት አዲስ ቻናል ስለሆነ እየከፈትን ያለው ነው። ዌልካም ምናምን ይለናል። ኮንቲኒው የሚለውን እንነካዋለን። በመቀጠል እንደምትመለከቱት ምንም ነገር ከማድረጋችሁ በፊት የሴቲንግ ምልክቷን ትነኳታላችሁ። ከዛም ቻናል የሚለውን ትነኩታላችሁ። በመቀጠል እዚህ ጋር እንደምትመለከቱት ካንትሪ ኦፍ ሪሳይደንስ የሚል አለ። እሱን ግዴታ ከኢትዮጵያ ውጭ ከሆነ ሀገር ማድረግ ይኖርብናል። ምክንያቱም ኢትዮጵያ በዩቲዩብ ፓርትነር ፕሮግራም ላይ ስላልተካተተች ወይንም YPP ላይ ስላልተካተተች ማለት ነው። ስለዚህ እሱን አንዴ ነካ እናደርግና ከኢትዮጵያ ውጭ ያሉትን ሀገሮች የተመቸንን ማድረግ እንችላለን። ኢቭን ኬንያ ራሱ YPP ላይ የተካተተች ሀገር ነች። ስለዚህ የፈለጋችሁትን ሀገር ኬንያ ማድረግ ትችላላችሁ። እኔ አሁን ዩናይትድ ስቴትስ ልበለው። ይህንን ካስተካከላችሁ በኋላ በጎን በኩል አድቫንስድ ሴቲንግ የሚል አለ። እሱ ውስጥ ከገባችሁ በኋላ እንደምትመለከቱት እዚህ ጋር do you want to set your channel as made for kids ብሎ የጥያቄ ምልክት ያስቀምጥልናል። ሶስተኛው ጋር ያለው እንደምትመለከቱት I want to review this settings for every videos ይላል። ቪዲዮአችሁን በጫናችሁ ቁጥር ይህንን ሰሌክት ያደርጋችሁ ከምታልፉ አንዴ ሰሌክት አድርጋችሁ በነፃነት ቪዲዮአችሁን አፕሎድ እንድታደርጉ። ሁለተኛው no set this channel as not made for kids የሚለውን አንዴ ትነኩታላችሁ
ትነኩታላችሁ ማለት ነው። ምክንያቱም የህፃናቶችን ቻናል ስላልሆነ እየከፈትን ያለ ነው። ነገር ግን እዚህ ጋር የህፃናቶችን ቻናል መክፈት ከፈለጋችሁ ምናልባት ለህፃናት ከሆነ ቪዲዮ መስራት የምትፈልጉት የስ የሚለውን የመጀመሪያው ታስቀምጡታላችሁ። ይሄ ለህፃናት የሚሆን ቪዲዮ አይደለም። ሶስቱም ቻናሎች ይሄኔ ኖት ሜድ ፎር ኪድ የሚለውን ነው የማድርገው ያደረኩት ማለት ነው። ስለዚህ ሁለተኛው ጋር አድርገዋለሁ። እናንተም ያን ብታደርጉ ይመረጣል። ሶስተኛው ጋር ደግሞ ፊውቸር ኤሊጂቢሊቲ የሚለውን ትነኩታላችሁ። ኢንተርሚዲየት ፊውቸር የሚለው እንደምትመለከቱት ዝግ ነው። የመጀመሪያው ስታንዳርድ ፊውቸር የሚለው ቻናሉን ከከፈታችሁ ራሱ ኢኔብል ያድርግላችኋል። ነገር ግን ሁለተኛው እንደምትመለከቱት ኢንተርሚዲየት ፊውቸር እና አድቫንስድ ፊውቸር የሚለው አልበሩም፣ ገና ግራጫ ናቸው እንደምትመለከቷቸው። ስለዚህ ሁለተኛው እንደምትመለከቱት ቀስት ምልክቷን ነካትና በስልክ ቁጥራችን ቬሪፋይ ስናደርገው ኢኔብልድ ይለናል ማለት ነው። እሱ እንዲለን ግዴታ በስልክ ቁጥራችን ቬሪፋይ ማድረግ አለብን። ቬሪፋይ ፎን ነምበር የሚለውን አንዴ ትነኩታላችሁ። ከዛም ስልክ ቁጥራችሁን ቬሪፋይ ወደምታደርጉበት ቦታ ይወስዳችኋል። እዚህ ጋር ትመጡና የመጀመሪያውን ሴሌክት ዩር ካንትሪ የሚለውን ትነኩትና ኢትዮጵያ ታደርጉታላችሁ። እዚህ ጋር ኢትዮጵያ ነው ማድረግ ያለባችሁ፣ ምክንያቱም ስልክ ቁጥራችሁ ኢትዮጵያ ከሆነ ያለው። ምናልባት አካውንቱን ከኢትዮጵያ ውጭ ከሆነ እየከፈታችሁ ያላችሁበትን ሀገር ሲም ካርድ ያወጣችሁበትን ሀገር ታስገባላችሁ። ለምሳሌ እኔ ኢትዮጵያ ነው ያለሁት፣ ሲሜም የኢትዮጵያ ነው። ስለዚህ ኢትዮጵያ የሚለውን ነካለሁኝ። እዚህ ጋር ደግሞ ስልክ ቁጥሬን ያስገባለሁ ማለት ነው። ስልክ ቁጥሬን በዚህ መልኩ አስገባው በኋላ ከላይ እንደምትመለከቱት ቴክስት ሚ ዘ ቬሪፊኬሽን ኮድ ይላል። ከስር ደግሞ ኮል ሚ ዊዝ አን አውቶሜትድ ቮይስ ሜሴጅ ይላል። እኔ የምመክራችሁ ቴክስት ብታረጉት ነው። ቴክስት ላይ በቴክስት ቬሪፊኬሽን ኮድ እንዲልክላችሁ ማለት ነው። ሁለተኛው ከሆነ ደውለው ነው የሚነግሯችሁ ፈረንጆች። ደውለው ብዙ አያወዛግብም፣ ቁጥሩን ብቻ ነው የሚነግሯችሁ፣ አያነጋግሯችሁም። እንግሊዝኛ አልችልም ምናምን እንዳትሉ ነው። ይደውልላችኋል። ቁጥሩን ነው ሁለት ጊዜ ደግማ ትነግራችኋለች፣ መጻፍ ነው። ነገር ግን ከዛ ቴክስት ሚ ዘ ቬሪፊኬሽን ኮድ የሚለውን ትነኩትና ኔክስት ትሉታላችሁ ማለት ነው። እንደምትመለከት ዚስ ነምበር ኢዝ አሶሲኤትድ ዊዝ ቱ መኒ ቻናልስ ይለናል። እዚህ ጋር ቬሪፋይ ማድረግ አልቻልኩም፣ ምክንያቱም በዚህ የስልክ ቁጥሬ ብዙ አካውንቶችን ስለከፈትኩኝ ማለት ነው። እናንተ ስልክ ቁጥራችሁን ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛም በሜሴጅ የሚገባላችሁን ቁጥሮች እዚህ ጋር ታስገቡለታላችሁ። ቬሪፋይ ያደርግላችኋል ማለት ነው። ምናልባት ቬሪፋይ ያደረጉ የሚያወዛግባችሁ ካላችሁ ከዚህ በፊት ቬሪፋይ ሲያደርግ ያሳየሁት ልጅ አለ እና እሱን ቪዲዮ አሳይቻችሁ ልመለስ። ስልክ ቁጥርህን ቬሪፋይ ማድረግ ነው። ቬሪፋይ ካላደረከው ከ15 ደቂቃ በላይ ቪዲዮ መልቀቅ አትችልም፣ ተምኔል ማስገባት አትችልም፣ ላይቭ ስትሪም ማድረግ አትችልም። ዋናው ነገር እሱ ነው። ስለዚህ እዚህ ጋር ሁለተኛዋን ትነካታለህ ማለት ነው። ሁለተኛዋን ቀስት ምልክቷን ትነካታለህ። ከዛም ዝቅ አድርገህ ቬሪፋይ ፎን ነምበር የሚለውን ትነካዋለህ። ቬሪፋይ ፎን ነምበር የሚለውን ከነካ በኋላ እንደምትመለከተው ሁለት አማራጭ አለ። ቴክስት ሚ ዘ ቬሪፊኬሽን ኮድ የሚል አለ። ሁለተኛው ደግሞ ኮል ሚ ዊዝ በቮይስ ደውለው ኮዱ እንዲነግሩ ማለት ነው። በቴክስት ማስላክ ትችላለህ፣ ነገር ግን በቴክስት ቢሆን የተሻለ ነው ብዬ አስባለሁ። እንደኔ ነው። ይደውሉ ካልክም ኮል የሚለውን ማድረግ ትችላለህ። ስለዚህ እዚህ ጋር ሴሌክት ዩር ካንትሪ የሚል አለ። እሱን ትነካዋለህ። ቀስቱን ኢትዮጵያ አለች። ኢትዮጵያን መረጥኩ። ከዛም እዚህ ጋር የኢትዮጵያ ስልክ ቁጥር አይታታ 09 ምናምን ብሎ ነው የሚጀምርልኝ። እዚህ ጋር ለምሳሌ የኔን ቁጥር ላስገባ። ቁጥሬን ካስገባው በኋላ ኔክስት ስለው እዚህ ጋር የሚገባለን 085518 085518 ከዛም ይሄን ካልክ በኋላ ሰብሚት ትለዋለህ። ፎን ነምበር ቬሪፋይድ ይላል ማለት ነው። ከዛም እዚህ ጋር ሴቭ ትሉታላችሁ። ቅድም ኖት ሜድ ፎር ኪድ ያለውን ማለት ነው። በመጨረሻም እዚህ ጋር እንደምትመለከቱት ፊውቸር የምትላለች ከዶላሯ ዝቅ ብላ ወይም ከታች ሁለተኛው ጋር ማለት ነው። እሷን ትነኳታላችሁ። የመጀመሪያው ቻናል ባነር ነው። እንደምትመለከቱት የዚህ ቻናል ባነር ሰብስክራይብ ፎር ኤቲፕ ይላል። እሱ እንደሱ አይነት ቦታ ላይ ያንን ቦታ የምታስገቡበት ፎቶ የፈለጋችሁትን ነገር ብቻ በዛ ሳይዝ የሚገባ ነው የመጀመሪያው ማለት ነው። ሁለተኛው ደግሞ ሎጎ ነው። ስንከፍት ቅድም ስላስገባን አሁን አልጠየቀንም። ቼንጅ ማድረግ ከፈለጋችሁ ቼንጅ ትሉታላችሁ። ማጥፋት ከፈለጋችሁ ሪሙቭ ትሉታላችሁ። ሆም ታብ ምናምን የሚለው ይሄ ቻናሉን ከከፈታችሁ በኋላ የምትጠቀሙት ነገር ነው። የአሁን አያስፈልገንም። ፕሮፋይል ላይ እንደምትመለከቱት ባነር ኢሜጅ እና ፒክቸር የሚለውን ፕሮፋይላችሁ የምታስገቡበት ቦታ ነው። ይሄንን ካስገባችሁ በኋላ አለቀ ማለት ነው። ምናልባት ባነርና ሎጎ መስራት የማትችሉ ካላችሁ ኮመንት ላይ ልታስቀምጡልኝ ትችላላችሁ። እንዴት ለዩቲዩብ ቻናላችሁ ባነር መስራት እንደምትችሉ አሳያችኋለሁ። ምናልባት የምትፈልጉ ካላችሁ ሎጎም እንደዛው ማለት ነው። በስልክም በላፕቶፕም የምትፈልጉ ካላችሁ ኮመንት ላይ አስቀምጡልኝ። በመጨረሻ ዩቲዩብ ላይ እንገባለን። ዩቲዩብ ከገባን በኋላ ከስር ዩ የምትለዋን እነካታለን። ሎጓችንን አንዴ እነካዋለን። እንደምትመለከቱት የዩቲዩብ ቻናላችንን በዚህ መልኩ ከፍተናል ማለት ነው። ቪዲዮ መልቀቅ ስንፈልግ ክሬት የሚለውን እነካዋለን። ከዛም ሾርት መልቀቅ እንችላለን። ቪዲዮ ላይቭ ፖስት ማድረግ እንችላለን ማለት ነው። እኔ አሁን ለምሳሌ ቪዲዮ የሚለውን እነካዋለሁ። ከዛም የፈለጋችሁትን ቪዲዮ ከመረጣችሁ በኋላ አንዴት ነኩታላችሁ። እዚህ ጋር የቪዲዮአችሁን ርዕስ ትጽፋላችሁ። እዚህ ጋር ዲስክሪፕሽን ትጽፋላችሁ። በዚህ መልኩ ከጻፋችሁ በኋላ እዚህ ጋር ደግሞ የብዕር ምልክቷን ከላይ ነክታችሁ ለቪዲዮአችሁ ተምኔል ማስገባት ትችላላችሁ ማለት ነው። ነገር ግን ተምኔል ማስገባት የምትችሉት ቅድም በስልክ ቁጥራችሁ ቬሪፋይ ማድረግ ያለባችሁ ያልኳችሁን ቬሪፋይ ስታደርጉ ነው። ያን ቬሪፋይ ማድረጋችሁ የሚጠቅማችሁ ተምኔል ለማስገባት ይጠቅማችኋል። ቬሪፋይ ካላደረጋችሁ ተምኔል ማስገባት አትችሉም። እንዲሁም ላይቭ መግባት አትችሉም። ከ15 ደቂቃ በላይ ቪዲዮ መልቀቅ አትችሉም። ስለዚህ ይሄ ሁሉ ከሚያመልጣችሁ ቻናላችሁ ግዴታ ቬሪፋይ ልታደርጉት ይገባል ማለት ነው። ከጨረሳችሁ በኋላ አፕሎድ ትሉታላችሁ። ቪዲዮአችሁን ዩቲዩብ ላይ አፕሎድ ማድረግ ይጀምርላችኋል ማለት ነው። እኔ ስለማልፈልግ ዲሌት እለዋለሁ። በዚህ ቪዲዮ ሁላችሁም ጥያቄ ተመልሷል ብዬ አስባለሁ። እንዴት ፐርሰናል የዩቲዩብ ቻናል መክፈት እንደምትችሉ በዚህ ቪዲዮ አውቃችሁ